ወዳጆቼ እንዴት ናችሁ? በተለያየ አጋጣሚ ግብን በግልጽ በዝርዝር የማስቀመጥ ጥቅምን አስፈላጊነትን የምታውቁ ይመስለኛል። ካልሆነም ሌላ ጊዜ እሱን እናወራለን። ነገር ግን ዛሬ የብዙ ሰዎች የዲስአፖይንትመንት ምንጭ የግቡን ግብ በግልጽ አለማወቅ ነው። ምን ማለት ነው? ብዙ ጊዜ ወጣቶች በስራቸው ላይ እዚህ ደረጃ መድረስ እንፈልጋለን፣ ይሄ ገቢ ማግኘት እንፈልጋለን ሲሉኝ ቆንጆ እልና ግን ለምን እላቸዋለሁ። እንደውም ብዙ ጊዜ የኑሮ ግብ አውጡ ስላቸው እባክህ ያው ሱል ያው ትልቅ ሰው ስለሆነ ነው አይነት ነገር ይሰማቸዋል። ነገር ግን የግቡን ግብ በጣም ማውጣት የሚያስፈልገው ለምንድን ነው? ያ የምንፈልገው በገቢ ሊሆን ይችላል፣ በስራ በሹመት በሌላም ደረጃ የምንፈልገው ከደረስን በኋላ እዛ ከደረስንበት ነገር ጋር በአግባቡ መኖር እንድንችል አንድ ብዙ እኔ ገንዘቡን ላገኘው እኔ እዚያ ጋር ልድረስ እንጂ አይጠፋኝም ብሎ ነው የሚያስበው። ይጠፋሃል። ከዛ ካሳካውም ስኬት ጋር መኖር ይከብድሃል፣ ቀድመ ካላሰብክበት ማለት ነው። አንድ እሱ ነው። ሁለተኛው ግን the source of all disappointment is expectation አይደል? ሁሉንም አለመርካቶችን የሚፈጥረው የጠበቅነው ነገር ነው። ለምሳሌ ብዙ ሰው ገንዘብን ለማጣጣል አይደለም፣ ገንዘብ ሲኖረኝ ደስተኛ ሆናለሁ፣ ሰላም ሆናለሁ፣ ፍቅር ይበዛልኛል፣ መትረፍረፍ ስሜት ይኖረኛል ብሎ ያስባል። ግን አይደለም። ለምሳሌ ሰው ገንዘብ አግኝቶ አሁንም ችጋር እጥረት ሊሰማው ይችላል። ገንዘብ የሚገዙለት ምቾቶችን ገዝቶ ምርጫዎች ኖሮት ደስታም ሰላም ምናምን ላይኖረው ይችላል። የስ ገንዘብ ያስፈልገዋል። ግን ገንዘብ የሚገዛልህና የሚሰጥና የማይሰጥ ነገሮች አሉ። ምርጫዎች ይሰጥሃል፣ ምቾቶች ይሰጥሃል። ግን ደስተኛ እንደምትሆን እርካታ እንደሚሰማ መትረፍረፍ እንደሚሰማ ዋስትና አይደለም። ቀጠሮም በልክ ስናረገው ከግቦቻችን ጀርባ ያለውን ግብ በግልጽ ስናውቀው ደርሶ ተስፋ ከመቁረጥ ደርሶ ለዚህ ነው እንዴ በሬን ያረድኩት እንደተባለው ማለት ነው እንዳይሰማን የግቦቻችን ግብ የማጥራት የምንፈልገውን ነገር ለምን እንደምንፈልግ በግልጽ ማወቅ ይጠበቅብናል። ምን ትላላችሁ?